እስኪ አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ቁርስ ከመብላታችሁ በፊት ያንን የለመዳችሁትን የጨጓራ መድኃኒት ወስዳችኋል ወይስ አሁንም ቦርሳችሁ ውስጥ ይዛችሁ ትዞራላችሁ? እውነት እንነጋገር ከተባለ ብዙዎቻችን የጨጓራ ህመም ሲነሳብን መፍትሄው ፋርማሲ ሄዶ መድኃኒት መግዛት ብቻ ይመስለናል። ለቀናት፣ ለወራት፣ ምናልባት ለዓመታት እነዚህን መድኃኒቶች እንውጣለን። ግን ቆይ በእርግጥ እነዚህ መድኃኒቶች ህመሙን ያጠፉታል ወይስ ለሌላ የከፋ የጤና ችግር እየዳረጉን ነው? የኩላሊት ጠጠር፣ የአጥንት መሳሳትና የምግብ መፈጨት ችግር ከዚህ መድኃኒት ጋር ምን ግንኙነት አላቸው? ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። በዛሬው ቪዲዮ ከለመድነው የኦሜፕራዞል ሱስ ወጥተን በሳይንስ በተረጋገጡ ኩሽናችን ውስጥ በሚገኙ ቀላል ተፈጥሯዊ መንገዶች እንዴት የጨጓራ ህመምን፣ አሲድንና ቁስለትን ከስሩ ማዳን እንደምንችል በጥልቀት እናያለን። ይህ መረጃ እጅግ በጣም ጥሩ የጤና ለውጥን ሊያመጣ ይችላል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ሳይንሱንና የመድኃኒት እውነትን እናያለን። ኦሜፕራዞል ቀላል መድኃኒት ይመስለናል። ነገር ግን የመድኃኒቱ ስራ ኦሜፕራዞል ፕሮቶን ፓምፕ ኢንሂቢተር ከሚባሉት ክፍሎች አንዱ ነው። የሚሰራው የጨጓራችንን አሲድ ማምረቻ ማሽን በመዝጋት ነው። አሲድ ሲጠፋ ህመሙ ለጊዜው ይቆማል። ነገር ግን ተፈጥሮ ጨጓራችንን አሲዳማነት ያደረገችው በምክንያት ነው። አንደኛ ምግብን ለመፍጨት፣ ሁለተኛ ከምግብ ጋር የሚገቡ ባክቴሪያዎችን ለመግደል ነው። ስለዚህ አሲዱን ስናጠፋው የበሽታ የመከላከል አቅማችን ይወርዳል። የቫይታሚኖችን አለመመጠጥ ይፈጥራል በሰውነታችን ውስጥ። በተለይ የቫይታሚን ቢ12ን፣ ካልሲየም እና ማግኒዚየምን እነዚህ ያለ አሲድ መመጠጥ አይችሉም በሰውነታችን ውስጥ። አሲድ የሌለው ጨጓራ ለባክቴሪያ መራባት ምቹ ይሆናል። ይህም ለሆድ መነፋት ይዳረጋል። በተጨማሪ የኩላሊት ጫናን ይፈጥራል። የኩላሊት ጫናን የረጅም ጊዜ ተጠቃሚዎች ላይ የሚታይ ምልክት ነው። ሁለተኛ የምናየው ተፈጥሯዊውን ፈውስ ነው። ይህ ደግሞ በኩሽናችን ውስጥ የሚገኝ መፍትሄ ነው። አንደኛ የጎመን ጭማቂ። ሳይንሱ እንደ አውሮፓውያን አቆጣጠር በ1950ዎቹ ዶክተር ጋርኔት ቼኒ ባደረጉት አስደናቂ ጥናት የጎመን ጭማቂ የጨጓራ ቁስለትን በአማካይ በ7 ቀን ውስጥ የማዳን አቅም እንዳለው አረጋግጠዋል። ሚስጥሩ በጎመን ውስጥ የሚገኘው ቫይታሚን ዩ የተባለው ንጥረ ነገር ነው። አዘገጃጀቱ ግማሽ የጥቅል ጎመን በደንብ ታጥቦ ይከተፋል። ከተከተፈ በኋላ በጁስ መፍጫ ብሌንደር ውስጥ በመጨመር 1 ኩባያ ውሃ በማድረግ መፍጨት። ከዚያም የፈጨነውን በማጣሪያ ላይ ማጣራትና ያዘጋጀነውን የጎመን ጭማቂ ጠዋት በባዶ ሆዳችን በቀን 1 ብርጭቆ መውሰድ ነው። ጣዕሙን ለመቀየር በምንፈጭበት ሰዓት 1 ካሮት ጨምሮ አብሮ መፍጨትና ጣዕሙን መቀየር ይቻላል። ሁለተኛው መፍትሄ የድንች ጭማቂ ነው። ድንች በተፈጥሮ አልካላይን ስለሆነ አሲድን ያበርዳል። ልክ እንደ ጎመኑ ፈጭቶ ጭማቂውን መጠጣት ማቃጠልን ወዲያውኑ ያጠፋል። 1 ድንች ወስዶ በደንብ ማጠብና ከላጥን በኋላ ከታትፈን ብሌንደር ውስጥ ጨምረን 1 ብርጭቆ ውሃ ጨምረንበት ከፈጨን በኋላ ጠዋት በባዶ ሆድ የድንች ጭማቂውን መጠጣት ነው። ሶስተኛው መፍትሄ ዝንጅብልና ሬት ነው። ሬት ወይም አሎቬራ የተፈጥሮ ማቀዝቀዣ በመባል ይታወቃል። ብዙ ሰዎች ሬትን የሚያውቁት ለፊትና ለፀጉር ውበት ነው። ነገር ግን ለጨጓራ ቁስለት ወይም ለጋስትሪክ አልሰር እና ለጨጓራ አሲድ ጀርድ ሬት ማለት የተፈጥሮ እሳት ማጥፊያ ነው። ሳይንሱ ስለ ሬት ምን ይላል? የተፈጥሮ ፕላስተር ብሎ ይሰይመው። የሬት ጄል በውስጡ ፖሊሳካራይድ የተባለ ንጥረ ነገር አለው። ይህ ንጥረ ነገር ተጣባቂ ወይም ስሊሚ ባህሪ ስላለው ልክ እንደ ፕላስተር ወይም እንደ ፋሻ የጨጓራን ግድግዳ ያለብሰዋል። በዚህ ምክንያት የጨጓራ አሲድ በቀጥታ የቆሰለውን ቦታ እና እንዳያቃጥለው መከላከያ ይፈጥራል። የአሎቬራ ሌላኛው ጥቅሙ ደግሞ የአሲድ መጠንን ማስተካከል ነው፣ ወይም ደግሞ ፒኤች ሬጉሌሽን የምንለው። ሬት በተፈጥሮ አልካላይን ነው። የጨጓራ አሲድ ሲበዛና ወደ ላይ ሲጋገር የሬት ጄል አሲድን የማብረድ አቅም አለው። ሌላኛው ደግሞ ቁስልን የመጠገን ባህሪው ነው። ሬት ግላይኮፕሮቲን ስላለው ይህ ንጥረ ነገር የጨጓራ ህዋሳት በፍጥነት እንዲድኑና ቁስለቱ እንዲጠገን ያደርጋል። ጥናቶች እንደሚያሳዩት ሬት ልክ እንደ ኦሜፕራዞል የጨጓራ አሲድ ማመንጨትን የመቀነስ አቅም አለው። ነገር ግን በምንጠቀምበት ሰዓት የአጠቃቀማችን ጉድለት የጎንዮሽ ጉዳት ሊኖረው ስለሚችል በጥንቃቄ ልንጠቀመው ይገባል። ሬትን ስንጠቀም የሬቱን አረንጓዴውን ልጣጭ ሙሉ ለሙሉ ማስወገድ አለብን። ልጣጩ ስር ያለው ቢጫ ፈሳሽ ሆድን ሊቆርጥ ወይም ደግሞ ሊያስቀምጥ ይችላል። በምንጠቀምበት ሰዓት የውስጡን
ንጹህ ነጭ ጄል ብቻ በማውጣት ከውሃ ጋር ብሌንደር ውስጥ ጨምሮ በመፍጨት ጠዋት በባዶ ሆድ ግማሽ ብርጭቆ መጠጣት። ሁለተኛው ደግሞ ዝንጅብል ነው። ዝንጅብል ኃይለኛ ጸረ ብግነት ባህሪ ያለው። ብዙ የጨጓራ ታካሚዎች ዝንጅብል ያቃጥለናል ብለው ይፈራሉ። ነገር ግን በትክክለኛው መንገድ ከተወሰደ ለጨጓራ ፈውስ ቁልፍ ነው። ስለ ዝንጅብል ሳይንሱ ምን ይላል? ዝንጅብል ጸረ ብግነት ባህሪና እብጠትን የመቀነስ ባህሪ ያለው። የጨጓራ ህመም ወይም ጋስትሪክ ማለት የጨጓራ ግድግዳ መላጥና ማበጥ ማለት ነው። ዝንጅብል በውስጡ ጂንጀሮል እና ሾጋኦል የሚባል ንጥረ ነገሮች በውስጡ አሉ። እነዚህ ውህዶች በሰውነታችን ውስጥ እብጠትንና ህመምን የሚፈጥሩትን ኬሚካሎች ይገድባሉ። በቀላሉ ዝንጅብል የጨጓራ እብጠትን እንዲተነፍስና ህመሙ እንዲጠፋ ያደርጋል። ሌላኛው ደግሞ የጨጓራ ባክቴሪያን መዋጋት ነው። አንዳንድ ጥናቶች እንደሚያሳዩት ዝንጅብል ለጨጓራ ህመም ዋና መንስኤ የሆነውን ኤች ፓይሎሪ ባክቴሪያን የመግታት አቅም አለው። ሌላኛው የዝንጅብል ጥቅም የምግብ መፈጨት ማፋጠን ነው። ምግብ በጨጓራ ውስጥ ለረጅም ጊዜ ሲቀመጥ አሲድ ይበዛል፣ ሆድ ይነፋል። በዚህ ሰዓት ዝንጅብል የጨጓራ ጡንቻን በማነቃቃት ምግብ ቶሎ ተፈጭቶ ወደ አንጀት እንዲያልፍ ይረዳል። ይህም የአሲድ ጭንቀትን ይቀንሳል። ለጨጓራ ህመምተኞች ዝንጅብልን በጥሬው መብላት ሊያቃጥል ይችላል። ስለዚህ ዝንጅብሉን ቀቅሎ እንደ ሻይ መጠጣት ወይም ከተፈጨ የሬት ጄል ጋር ትንሽ ቀላቅሎ መውሰድ ይመከራል። የሬቱ ቅዝቃዜ የዝንጅብሉን ማቃጠል ስለሚሸፍነው ተመራጭ ውህድ ነው። ተመልካቾቼ ጨጓራችሁ ሲቆስል ልክ እጃችሁ ላይ እንዳለ ቁስል አስቡት። ቁስልን በሎሚ ወይም በተለያዩ ቅመሞች ብትነኩት ያቃጥላል አይደል? ጨጓራችሁም እንደዛው ነው። ሬት ወይም አሎቬራ ለጨጓራችሁ ልክ ቁስል ላይ እንደሚደረግ ቫዝሊን ወይም ፋሻ ነው። ግድግዳውን ያለብሰውና አሲዱ ቁስሉን እንዳይነካው ይከላከላል። በሌላ በኩል ዝንጅብል በውስጡ ጂንጀሮል የሚባል ንጥረ ነገር አለው። ይህ ንጥረ ነገር የጨጓራችንን እብጠት ወይም ኢንፍላሜሽን በማጥፋት ህመሙን ከስሩ ነው የሚነቅለው። እነዚህን ሁለቱን በአንድ ላይ ብትጠቀሙ አንደኛው ሲያለብስ አንደኛው ያክማል። ይህ የሳይንስ የተፈጥሮ ጥምረት ነው። ሶስተኛ ላይ የምናየው የአኗኗር ዘይቤና ስህተቶቻችንን። በአመጋገባችን ላይ ማኘክ በጣም ወሳኝ ነገር ነው። ምክንያቱም ጨጓራ ጥርስ የለውም። ምግብን በደንብ ሳናኝክ ስንውጥ ጨጓራ ላይ ትልቅ ጫና እንፈጥራል። እያንዳንዱን ጉርሻ በደንብ አኝኮ መዋጥ ግዴታ ነው። ሌላኛው ደግሞ ስትረስ ነው ወይም ጭንቀት የምንለው። ጭንቀት ሲጨምር ሰውነታችን ፋይት ውስጥ ይገባል፣ የምግብ መፈጨት ይቆማል። ስለዚህ ለጨጓራ ፈውስ አይምሮ ማረጋጋት እጅግ በጣም ወሳኝ። ሌላኛው ደግሞ ውሃ መጠጣት ነው። ምግብ እየበሉ ውሃ መጠጣት የአሲድ አቅምን ያቀጥነዋል። ምግብ ስንመገብ ውሃ ከምግብ 30 ደቂቃ በፊት ወይም ምግብ በልተን ካበቃን ከ30 ደቂቃ በኋላ መጠጣት እጅግ ተመራጭ። አራተኛ ላይ የምናየው ማጠቃለያና ማስጠንቀቂያ ነው። ውድ የቻናሌ ቤተሰቦች ዛሬ ያየናቸው መንገዶች በሺዎች ለሚቆጠሩ ሰዎች መፍትሄ የሆኑ ናቸው። መድኃኒት መጠቀም መጥፎ ነው እያልኩኝ አይደለም። ነገር ግን መድኃኒት መወሰድ ያለበት ለተወሰነ ጊዜ ብቻ ነው። የዘላቂ የጤና ቁልፍ ያለው በተፈጥሮ ምግብና በአኗኗር ዘይቤ ውስጥ ነው። ላስጠነቅቃችሁ የምፈልገው በሐኪም የታዘዘላችሁ መድኃኒትን በራሳችሁ ፍቃድ አታቋርጡ። ይህንን ተፈጥሯዊ መንገድ ከሐኪማችሁ ጋር በመመካከር ጎን ለጎን እንድትሞክሩት እጋብዛችኋለሁ። ይህ ቪዲዮ እንደጠቀማችሁ አልጠራጠርም። የጨጓራ ህመም ጓደኛ ወይም ቤተሰብ ካላችሁ እባካችሁ ይህንን ቪዲዮ ሼር አድርጉላቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተ ጤና ቤተሰብ ይሁኑ። ቀጣይ ስለምን እንድሰራላችሁ እንደምትፈልጉ ጻፉልኝ። ጤና ይስጥልኝ።